ባዩሽ ከተማውን ለቃ እንድትወጣ መስፍን አስጠነቀቀ። አቶ መስፍን እውነታውን ሰማ። ወይዘሮ ሜላት ላይ ጉዳት ያደረሰችው ባዩሽ መሆኗን አረጋገጠ። እርግጥ ቤተሰቡ መስፍን እንዳይሰማ፣ መስፍን ከሰማ እኛ እንዳንፈታው ነው የሚሆነው። ምናልባትም ሌላ ችግር ውስጥ ይገባል መስፍን። ገድያ ትገላገላለሁ ነው የሚለው በሚለው ፍርሃት ከአሁን በፊት ቤተሰቡ ለአቶ መስፍን አልነገረውም ነበር። ነገር ግን ዛሬ አቶ መስፍን ስለሰማ ባዩሽን ከዚህ ከተማ ካልወጣሽ ቤተሰቤ በሰላም እንደማይኖር አውቃለሁ፣ ያለበለዚያ የማታውቂውን ፍጹም አይተሽው የማታውቂውን መስፍን እንደምሆንብሽ እርግጠኛ ሁኝ በማለት ነግሯታል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁን የመጣሁት እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። አቶ መስፍን በወይዘሮ ሜላት ላይ አደጋ ያደረሰበትን ሰው ማን እንደሆነ ለማወቅ ብዙ ጥረት እያደረገ ቢሆንም ፈጽሞ በቤት ውስጥ በተደጋጋሚ የምትመጣው በወይዘሮ ባዩሽ መሆኑን ፈጽሞ አላሰበውም ነበር። እርግጥ በወይዘሮ ሜላትና በባዩሽ መካከል ያለውን ጓደኝነት በፊትም ባይወደውም ነገር ግን ባዩሽ በዚህን ልክ ሜላትን ሕይወቷን እስከ ማሳጣት ትደርሳለች ብሎ አስቦት አያውቅም ነበር። በፍጹም ይህ አደጋ ከደረሰ በኋላ ባዩሽ ይህን ታደርጋለች ብሎ ስላላሰበ ከፖሊሶች ጋር እያጣራ ያለው እውነታ ነበረ። ነገር ግን እውነታው ባዩሽ እንደሆነች ሲሰማ በዚህን መልኩ ከከተማ እንድትወጣ ያለበለዚያ ከባድ ነገር እንደሚጠብቃት አስጠንቅቋታል። ባዩሽም እባካችሁን ከዚህም በኋላ ማንኛችሁንም አላስቸግርም፣ እባካችሁ ባክሽ ሜሉ አንቺ እንኳን በማለት ብትለምናትም ሜላትም በፍጹም ዓይንሽን ላፈር ብላታለች። ወይዘሮ ባዩሽ እዚህ ታሪክ ላይ ብዙ ለፍታ ብዙ ነገር አገኛለሁ ብላ ብዙ ብትመኝም ነገር ግን ከሁለቱም ሳትሆን ወይ ከጥቅም አልሆነች ወይ ከፍቅር አልሆነች ከሁሉም ሳትሆን እንደቀረች ሲሰማት በጣም ስቅ ብላ አልቅሳለች። አቶ መስፍንም በፍጹም ላንቺ ምንም አይነት ሁለተኛ እድል አይሰጥም፣ እንዲያውም አመለክታለሁ፣ መታሰር አለብሽ፣ ዘላለምሽን እስር ቤት ነው መበስበስ ያለብሽ በማለትም ሲናገራት ነበረ። ካሁን በኋላ ወይዘሮ ሜላት ለባዩሽ ያላት አመለካከት የጠላትና የጠላት ብቻ እንደሆነና እያንዳንዱ በቤተሰቦቿ ላይ በልጆቿ ላይ በእሷም በሕይወቷ ላይ ያደረገችውን እያንዳንዱ ነገር እያንዳንዱ ባደረገችው እጥፍ አድርጋ እንደምትመልስላት እዛው ፊት ለፊቷ ነግራታለች። እንግዲህ ወይዘሮ ባዩሽ ከዚህን ሁሉ እንደሚታወቀው እርግብ በባዩሽ ምክንያት ነው ወደዚህ ቤት የመጣችው። በባዩሽ ምክንያት ወደዚህ ቤት ብትመጣም ለተወሰነ ወራት ከዚህ ቤተሰብ ጋር ከቆየች በኋላ የመጨረሻ ጊዜ ስትወጣም ምንም አይነት ወንጀል ባትሰራም ነገር ግን የስርቆት ሂደቷን አካሂዳለች። ወደዚህ ቤተሰብ ሆን ብላ የመጣቸው ለገንዘብና ለንብረት ብላ ቢሆንም ከዚህ ቤተሰብም ስትወጣ የኔ የምትለው የሆነ ነገር ይዛ ነው የወጣቸው። እንደሚታወቀው የሜላት ሙሉ ወርቅ ይዛ እንደዚሁም ደግሞ መሳቢያ ውስጥ ያገኘችውን የታሸገ ብር ይዛ ነው የወጣቸው። አሁን ላይ እርግብ በገባችበት በስራ ቆይታዋ ላይ በቂ የሆነ ከዛም በላይ የሚሆን ትርፍ የሚሆን ገንዘብ ይዛ ወጥታለች። ባዩሽ ግን ብዙ ነገር ተመኝታ በዚህን ልክ ባዶ ቀርታለች። አሁን ባዩሽ እርግብ ያለችበትንም አታውቅም። እርግብ ወርቁንም ሆነ ብሩን ይዛ እንደሄደች ታውቃለች። ነገር ግን ባዩሽ ያገኘችው ነገር የለም። እዚህም አብሮ አደግ ጓደኛዋ ሜላትን እስከ መጨረሻው እንዳጣቻት ይሰማታል። ይባስ ብሎ የልጅነት ጓደኛዋን አብሮ አደግ ጓደኛዋንና ምስጢረኛዋን ወይዘሮ ባዩሽን እስከ መጨረሻው ድረስ አጣቻት። ካሁን በኋላ ከፍቅርም ከገንዘብም አልሆነችም። ባዩሽ ይሄን እቅድ ለማሳካት ለባልደረባዋ በብዙ የሚቆጠሩ ገንዘቦችን እየከፈለች ይሄን እቅዷን ለማሳካት ብዙ ለፍታለች። ነገር ግን የባዩሽ መጨረሻ አመድ አፋሽ ሆኖ መቅረት እንደሆነ እዚህ ላይ ተመልክተናል። አቶ ዘሪሁን አሜሪካ እንደደረሰ በሰላም አሜሪካ እንደደረሰ ለተምቹ ደውሎ ነበረ። ተምቹም አንክሌ እንዴት ነህ? ናፈከኝ ገና በአንድ ቀን በማለት አናግሮት ነበር። ከዛም እባክህን ልጄ ራስህን ጠብቅ፣ የአባትህ አደራ አለብኝ። በማንኛውም ወቅት ወደ እኔ መምጣት ስትፈልግ በማንኛውም ወቅት እኔ እንደምቀበልህ እርግጠኛ ሁን። ደግሞ አልፎ አልፎ እንደዋወላለን። ያስ የሀና ጉዳይ ምን ደረሰላችሁ? የሰጠዋችሁስ
ማስረጃ እንዴት ነው በማለት ሲጠይቀው ተምቹ ስለ ማስረጃው ምንም የሚያውቀው ነገር አልነበረም። ምክንያቱም ማስረጃውን የሰጣቸው ለአቶ ኖላዊና ለአሴር ነበረ። አሴርና አቶ ኖላዊም ማስረጃውን ተቀብለው ለሀና ሰጥተዋታል። ሀናም ማስረጃውን ተቀብላ ወደ እናቷ ልታደርሰው ስትል እናቷ ያለችበት ሁኔታ አሁን ወቅቱ አይደለም፣ እናቷ ያለችበትን ሁኔታ ስታይ ወቅቱ አይደለም በማለት አስቀምጠው ነበረ። ይሁን እንጂ ማስረጃውን ለሜላት እንደምታሳያትና ማስረጃው ላይ ደግሞ ባዩሽ እጇ እንዳለበት እያንዳንዱ ነገርም ነግራታለች። ሜላት አሁን በብዙ አቅጣጫ እርግጠኛ ሆናለች። ለዛም ነው ለባዩሽ ምንም አይነት እድል ላለመስጠት የወሰነችው። እድል ከመስጠት ይልቅ እያንዳንዱ በሰራችባት ነገር ልክ እጥፍ አድርጋ እንደምትመልስላትና ሜላት ለወደደችው እንጂ ለጠላቸው ሰው በተለይ ደግሞ በልጆቿ በቤተሰቧ ለሚመጣባት ሰው ምን አይነት ሴት መሆኗን በእርግጠኝነት በተግባር አሳይሻለሁ በማለትም ፊት ለፊት ተጋፍጣ በዚህን መልኩ ተናግራታለች። ከሜላትም በማስቀጠል እንግዲህ መግቢያው ላይ እንደነገርኳችሁ የአቶ መስፍን ንግግር በጣም ከባድ ንግግር ነበረ። ከተማውን ለቀሽ መውጣት አለብሽ። እንግዲህ ባዩሽ ከልጅነት እስከ እውቀት በብዙ ነገሮች የምትቀርባትና ምስጢረኛዋ አብሮ አደግ ጓደኛዋ በብዙ ነገር የምታግዛት ሜላት ነበረች። ሜላትንም አወቅኩ በማለት የሜላትን ንብረት በተዘዋዋሪ የራሷ ለማድረግ ሙከራዋ እንደዚሁ ሆና ከምንም ሳትሆን ቀርታለች። ካሁን በኋላ ወይዘሮ ባዩሽ ተስፋ የመቁረጥ ስሜት ይታይባታል። ፊቷ ከሰል መስሎ ነበረ ከወይዘሮ ሜላት ቤት የወጣችው። እውነት በሩን ከፍታ እየወጣች ሳለ በተደጋጋሚ ወደ ኋላ እያየች ነበረ። ምናልባት የሜላት ልብ ይራራልኝ ይሆናል። እንደ ካሁን በፊቱ እያጠፋሁም እኔን ይቅርታ ልጠይቀኝ ትችል ይሆናል የሚል ምኞት ነበራት። ነገር ግን ፈጽሞ አልተሳካላትም። የአቶ መስፍንን ቤተሰቦች ወይዘሮ ባዩሽ ከወጣች በኋላ መስፍንን በማረጋጋት ተጠምደዋል። አባዬ እባክህን ተረጋጋ። እኛ እኮ በፊትም ያልነገርንህ ይሄን ፈርተን ነው፣ ይሄን ቀን ፈርተን ነው እኛም ያልነገርንህ እንጂ እማዬ እንዳስታወሰች እማዬ ላይ አደጋውን ማን እንዳደረሰባትም ሁላችንም እኮ እናውቅ ነበር። ነገር ግን አንተ ስትሰማ የምታደርገውን ነገር ስለገመትን ለዛ ነው ያልነገርንህ። አሁን እውነታውን ማን የነገርህ በማለት ይነጋገራሉ። አቶ መስፍን ግን መቼና እንዴት እንደሰማው ለነሱ ይነግራቸዋል። እነሱም ባልጠበቁት መልኩ አባታቸው ይህን እውነታ ስለሰማ በጣም ይደናገጡና ካሁን በኋላ በቤት ውስጥ ስናወራ በጣም ተጠንቅቀን ሊሆን ይገባል በሚል እርስ በራሳቸው ሲመካከሩ ነበረ። አቶ መስፍን ግን በጭራሽ ንደቱ የበረደለት አይመስልም። በጭራሽ ይህን ከተማ ለቃ መውጣት አለባት፣ ያለበለዛ በማንኛውም ወቅት እየመጣች ማስመሰሏን እንደምትሞክር አውቃለሁ በማለት እኔ በፊትም የባዩሽ እዚህ ቤት መምጣት በተደጋጋሚ ከአሁን በፊት በሰላምዬ ፎቶ ላይ የሀና የልጅነት ፎቶዋ ወይም ደግሞ ሀና እዚህ ቤት መጀመሪያ እንደተቀጠረች የተነሳችው አንገቷ ላይ መስቀል አድርጋ የተነሳችበት ፎቶ ተገኘ ሲሉ ልጆቼ ደስታቸውን ሳይጨርሱ ወዳው ከስልኩ ተፋቀት ሲባል በወቅቱ ባዩሽና እኔ ድንብላል ብቻ ነበርን። ባዩሽን በወቅቱ በጠይቃትም በጣም ነው የተቆጣችው። እኔ እንደዛ ስትቆጣ የእሷ እጅ እንዳለበት ያኔውኑ ጠርጥሬ ነበር። ነገር ግን ሌሎች ነገሮችን ሌሎች ማስረጃዎችን እስከማሰባሰብ ብዬ ነበር ያን የሚያልያዝኳት በማለት አቶ መስፍን ቀደም ብለው ከባዩሽ ጋር የነበረውን ፍልሚያ ሁሉ በማስታወስ ይነግራቸዋል። ቤተሰቡም እሱን ለማረጋጋት ይሞክራል። ወይዘሮ ሜላትም ይህን ነገር ከኔ ጋር ነው የጀመረችው፣ ከኔ ጋር ነው መጨረስ ያለባት። መስፍን እኔን የምታምነኝ ከሆነ እመነኝ፣ በዚህን መልኩ ሳይሆን እሷ በመጣችበት ብቻ ሳይሆን ከእሷ እጥፍ አድርጌ እንደምመልስላትና የተፈጠረችበትን ቀን እንደምትጠላ አድርጌ ነው የምመልስላት። ስለዚህ እናንተ ተረጋግታችሁ ስራችሁን ስሩ በማለት ትነግራቸዋለች። ቤተሰቡም በጣም ደስተኛ በመሆን ምክንያቱም የወይዘሮ ሜላት ትውስታ በመመለሱ ከዛም አልፎ ወይዘሮ ሜላት ላይ አደጋ ሊያደርስባት የሞከረው ሰው ማን እንደሆነ መታወቁም እንደዚሁም የባዩሽ ፊት በዚህን መልኩ ጠቁሮ በዚህን መልኩ ተስፋ ቆርጣ በዚህን መልኩ
አልሳካላት ስላለ በብዙ ነገር እንደተበደለች እንደተጎዳች ከፊቷ ላይ ይነበብ ነበር። እና አንዳንዴ ስራ ለሰሪው እሾክ ላጣሪው እንደሚባለው ይሄ ተረት ለባዩሽ ይመጥናታል ባይ ነኝ። ከምንም ሳትጠቀም ከምንም ሳትሆን ብዙ ጊዜ በስጋት እንደኖረች ስኬትን በመናፈቅ እንደኖረች በዚህን መልኩ ትወርዳለች ብለን አልጠበቅንም ነበረ። ነገር ግን ማንኛውም ስራ ተመልሶ ለሰሪው እንደሚመለስ በዚህ ድራማ ላይ አይተናል። አቶ መስፍንም ይልቁንስ ከአሁን በኋላስ እንዴት ነው ማስኬድ ያለብን በሚለው ጥያቄ ወይዘሮ ሜላትን ይጠይቃታል። ወይዘሮ ሜላትም አሁንማ ምን ቀረ፣ ሁላችንም ደስተኛ እኮ ነን። ይኸው ከስንት ጊዜ በኋላ ልጅ ሀናን በድያታለሁ። እግሯ እዚህ ቤት ከረገጠ ጀምሮ እስካሁን ድረስ በእኔ ምክንያት ስትሰቃይ ነበር። ከአሁን በኋላማ ብዙ ትኩረታችን ወደ ሀና ነዋ የሚሆነው በማለት ወደ ሀና ትመለከታለች። ሙሉ ቤተሰቡ ደስተኛ በመሆን ፊቱን ወደ ሀና አዙሮ ሀናም ደስተኛ ሆና እነሱን እያየቻቸው ነበር የሚያልቀው። እስኪ በቀጣይስ ምን ይፈጠራል፣ ለሀናስ ምን ሊያደርጉላት አስበው ነው የሚለውን ደግሞ አብረን የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ